والله እድለኛ ናንተ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉ አልንገረችን ዱንያ መጀመሪያዋ ለቅሶ ማዕከሏ ድካም መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ። ሁለተኛ ወሲያ አኽሊሱል ዐመል ሊዋሂድ ደያን፣ ስራችንን ለአርረሕማን ብቻ ንጹህ እናድርግ። ስራችንን ይዩልኝ ይስሙልኝ የዱንያ ጥቅም ፍላጎት እንዳያድርበት እንጠብቀው። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን፣ የታዘዝነው በዚህና በዚህ ብቻ፣ ስራን ለአርረሕማን ብቻ፣ ዝንባሬ ለሱ ፍላጎት ብቻ፣ ስትናገር እሱ እንዲወድ፣ ስትሞግት እሱ እንዲወድ፣ ስታወግዝ እሱ እንዲወድ፣ የሰውን ጭብጨባ ዱንያዊ ጥቅም በአርረሕማን ኺድማ ላይ እንዳትፈልግ። ስራ ለሱ መጽዳት አለበት። አላህ ይወፍቀን ኢንሻአላህ። እችም ፈተና አኽወፉ ማ አኻፉ ዐለይኩም አሽርኩል አስገር፣ ምፈራላችሁ ይችን ሪያዋን ነው ብለዋል ረሱል ሹራ ላይ ሐሳብ ሲሰጥ እኔ ልደመጥ የሆነ ነገር ተሳስቶ ስትመክረው እንዴት ተደፈርኩ። የኢኽላስ ችግር አለ። በዛ ነው ሰለፎች አንድ ሰው ስራ ከመስራቱ በፊት ሁለት ኬላዎችን ማለፍ አለበት። የሁለት ቃላቶች፣ አንደኛ ሊማ መጠየቅ አለበት። ለምን ነው የምሰራው ይንዛ? እዝና ለምን ነው ሰደቃ የምትሰጥ? ለምን ነው ቁርአን የምታህፍዝ? ለምን ነው ኢማሙን የምታሰግደው? ለምን ነው ዳዕዋ የምትሰጠው? ሊማ ለምን? እቺ ከባዷ ኬላ ናት ሳሊሖቹን የሞገተቻቸው። ለምን እቺን ኬላ መታለፍ አለበት? ለአላህና ለአላህ ብቻ። ወሊኩል ምርኢን ረሱል ምን አሉ? ወሊኩል ምርኢን እሷን የምትሰጥ የለያት የውስጥ ፍላጎትህን አላህ ያውቃል። ወሑሲለ ማ ፊ ሱዱር ነገ በርብሮ ያወጣዋል። ውስጥ ነገ ይፈተሻል። የውመ ቱብለ ሰራኢር፣ አሁን ላዩን ነው የምንተያይ፣ ነገ ግን ውስጥ ነው አላህ የሚፈትሸው። ዓሊሙን ኸቢር። ስለዚህ ስራዎቹ ገና ሲሰሩ መንጠሪያ ቦርዳቸው አላህ መሆን አለበት። ሌላ ፍላጎት እንዳያደርግ። አንድን ስራ ሲሰራ አላህ እንዲወድና ብቻና ብቻ። አንድ ሰለፍ 271 ሂጅሪያ አካባቢ የነበሩ ጠየቋቸው ደረሶች መጥተው ሊማዛ ማ ባሉ ከላሙ ሰለፊ አንፈዑ ሚን ከላሚና አሏቸው። እንዴት ነው የሰለፎቹ ንግግር ከኛ ዘመን አሉ። ገና እኮ 200 ሂጅሪያ ላይ ናቸው። አሁን 1400 አሉ። ከኛ የተሻለ የነሱ የሚጠቅም ለምንድን ነው አሏቸው። ሸኹ ሲመልሱ ምን አሉ? ኢነሁም እነሱማ የሚናገሩት ለዕዝ ልእስላም ለእስልምና ክብር ሲሉ ነው። ወነጃት ነፍስ ነፍስን ለማዳን ሐቁን አድርስ። ወሪዳ አርረሕማን አርረሕማን እንዲወዳቸው ብቻ። እኛሳ ለዕዝ ነፍስ ነው የምንናገረው፣ ከራስ ለመከራከር ለመኮፈስ፣ አዋቂ ነኝ ለማለት። አልፍያን እኮ ሐፍዟል፣ እሱ በቁርአን ሐፊዝ ነው። ወቀድ ቂል ይሄ ተብሎልሃል ዱንያ ላይ ያበቃ። የኛ ለዕዝ ነፍስ ነው ለአርረሕማን ነው። የሰውን ውዴታ ለማግኘት። እነሱ ግን አላህን እያሰቡ ነው ተቅጣቸውም ያደረጉ። እንዲህ አደባባይ ብዙ ወጣው ልታይን አይፈልጉትም ነበር። ሁላችሁ ታሪክ የምታውቁት ቅሳ የታሪኩን የመጨረሻ ታሪክ ግን ብዙ ሰው ማያውቀው አይመስለኝም። ወይሱል ቀረኒ ሐዲስ ላይ ተዘግቧል። من يمن ومن قرن
የመን አካባቢ የሚኖር ታቢዒ ሰይዱ ታቢዒን ወይስ ሐዲሱ ላይ እንዳለ ወይስ ብዙዎቻችሁ የምናውቀው ለወላጆቹ ጥሩ ነበር። ይሄን ታሪክ ነው። እኽላሱን ትንሽ ልጠቁማችሁ። ወይስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለሱ ነው የተናገሩለት እንዴት እንደታደለ ሰው ለዑመር ኢብኑ አልኸጣብ አንዴ ምን አሉት? ያ ዑመር ወይስ ከየመን ህዝቦች ጋር ይመጣልህ ከቀረን ነው አገሩ ደግሞ አካሉ ላይ የቆዳ በሽታ ነበረበት። አላህ አድኖለት ትንሽ የሳንቲም ቅርጽ ምታል ቀርታለች። እሱን ካገኘው አንተ ዑመር አላህን ማህረታ ይጠይቅልህ። ለማን ነው ረሱል ሰለላሁ ዐለይሂ ወሰለም ይሉት? ዑመር ኢብኑ አልኸጣብ። ኢብኑ አልቀይም አንድ ኪታባቸው ላይ አቡበክር ስዲቅን ያነሱና ወመን ስዲቂን ዑመር ይላል። ጀነት ውስጥ ረሱልን ተከትሎ አቡበክርን ተከትሎ የሚገባ ማን ነው? ዑመር ኢብኑ አልኸጣብ። ይመጣልሃል ወይስ አሏቸው። ረሱል ይሄን ተንብየዋል። አለፉ ረሱል ሰለላሁ ዐለይሂ ወሰለም ዑመር አቡበክር አለፉ። የዑመር ያገዛዝ ዘመን መጣ። በዑመር ያገዛዝ ዘመን ዑመር ወደ 10 ዓመት ሙስሊሙን ዓለም አስተዳደረ። በየዓመቱ ከየመን ለሐጅ የሚመጡትን ሰዎች እየጠበቀ ከናንተ መሃል ወይስ አለን ወይ ብሎ ይጠብቃል። ምን ነው እስትግፋር ያደርግልህ ተብሎ እናቱን በጣም የሚታዘዝ ሰው ነበር። እሷን በመከደም እሷን ጥሎ መምጣት ስላልቻለ ሰሐቢይ መሆን እየቻለ ታቢዒ ነው ቀርቷል። እናቴን ጥዬ እንዴት እሄዳለሁ? ረሱልን ለማየት ሰለላሁ ዐለይሂ ወሰለም እንደጓጓ ሳያያቸው አምልጠዋል። ለእናቱ የነበረው ደግነት ኺድማ ታዲያ አላህ ረሳውማ ዝናውን ሐዲስ ላይ አስቀረለቀ። 1400 ዓመት እኛ ጋር ስለሱ የተነገረው ሐዲስ። ዑመር በየዓመቱ የመኖችን ሄድና እናንተ የመኖች ውስጥ ከቀረን ሰዎች አላችሁ? አዎ። ወይስ ይባላል? የለም። አንደኛው ዓመት ላይ ዑመር ኢብኑ አልኸጣብ የየመን ሐጃጆች መንገድ ላይ ከብት በእንትኖቻቸው ግመሎቻቸውን አቁመው ሲያልፉ ዑመር አስቆማቸው። ከየት ናችሁ? ከየመን። ሌላስ? ከቀረን አሉት። እዚሽ ከተማ ነው የመጣን። አሁን ረሱል ሰለላሁ ዐለይሂ ወሰለም የነገሩት ሐዲስ መጣለት። አፊኩም ኡወይስ አላቸው። ኡወይስ የሚባል እናንተ ውስጥ አለ አላቸው። አይ የለም፣ ግን ኡወይስ የሚባል አለ እዛ የኛ ግመሎች አካባቢ እየጠበቀ ያለ ይዘና። ከዛ ሰይድና ዑመር ወደ ልጁ ወደ ሰውዬ ስምህ ማን ይባላል አሉት። አብደላህ አላቸው። የአላህ ባሪያ ነው፣ ችግር የለውም። ሰይድና ዑመር ገብቷቸዋል ስሙን ሊደብቅ እንደፈለገ። ኩሉና ዒባዱን ሊላህ አሉት። ሁላችንም የአላህ ባሮች ነን አሉት። አሁን እንደማይለቁት ሲያቅ ሊያመልጥ ነበር። ስምህ ማን ነው? ኡወይስ አለ። ከየት ነው የመጣ? ከቀረን። አካል ላይ እንዲህ አሞ የዳነችልህ ቦታ አለ? አዎ። እስኪ አሳየኝ። አሳያቸው። እናትህን ስትከድም ወደ ረሱል መምጣት አልቻልኩም? ሰለላሁ ዐለይሂ ወሰለም አዎን አልቻልኩም። ሰውየውን አገኘ ሰይድና። ከዛም ነገሩት ረሱል ሰለላሁ ዐለይሂ ወሰለም ያሉትን። በል እንግዳ እስትግፋር አደርግልኝ አሉት። ደነገጠ። የሙስሊሙ ዓለም ኸሊፋ እኔን እስትግፋር ያ ዑመር አንተ የረሱል ሰሃባ አይደለህም እንዴ? ከሳቸው ጋር ጃሃድ መሽቀርተህ ታውቃለህ? አንተ ነው እንጂ እስትግፋር የምታደርግልኝ። ላ ይሄ የአሚር ትእዛዝ ነው። ረሱል ሰለላሁ ዐለይሂ ወሰለም አዘውኛል፣ ዱዓ አደርግልኝ። መጨረሻ ትእዛዝ ከላይ መጣ። እጁን አነሳና ለዑመር ኢብኑ አልኸጣብ እስትግፋር አረገ፣ ዱዓ አረገ። በዚህ ተለያየ። በሚቀጥለው ዓመት ኡወይስ አልመጣም። ከዛ በሚቀጥለው ዓመት የየመን ሐጃጆች ሲመለሱ ከነሱ ውስጥ አንዱ ቤት የሄድና ኡወይስ ጋር ያ ኡወይስ አለ። ህዝብ እኮ ያቆመኝ አገራት አንተ ኡወይስ ወይ እስትግፋር አድርግልኝ አለ። እንዴት ጠየቅከኝ? አንተ እስትግፋር እንድታረግልኝ ብዬ አንተ ከሐጃለን እንደመጣ አንተ አርግልኝ እንጂ አለ። አይ እንድታረግልኝ ይፈልጋል። አሁን ኡወይስ ገባው። فهل لقيت ዑመርን አግኝተኸዋል እንዴ? አዎን። የነገረው ወሬ አለ? አዎን። ረሱል ሰለላሁ ዐለይሂ ወሰለም
ወይስ የሚባል ይመጣልሃል استغفار አስደርገው ሚለውን ሐዲስ ነግሮኛል። ባንዴ خبر አገሪቱ ሞላት። ለካ አላህ ወልይ ነው እኛ አካባቢ ተቀመጠው ንቀነው የሚኖር ሰውዬ ህዝብ ምን ጀመረ? ያው እንግዲህ ሁሉ ቦታ ያለ እርሱ ዱዓ አድርግልን እያለ ወደሱ መፍሰስ። ማዕሪፎቹ ታሪኩን ሲጨርሱ ምን ይላሉ? እቺም ነው ልነግራቸው የፈለገው ወይስ ይላል ከዛ ቀን በኋላ የመለይ ታይቶ አይታወቅም የት እንደሞተ ማናቅ ሽሽት ነው። ስራ ለአርህማን ብቻ ነው ማለት እቺ ሁሌ መፈተሽ አለበት። ያኔ ነው ንግግሮች ጠቃሚ የሚሆኑት። እዛ ነው ምኑል ቀይም كلام المتقدمين قليل كثير البركة إلى وكلام المتأخرين كثير قليل البركة. ابن القيم يقول يزاري سمك مطعم يقدم دوتشو ንግግር ትንሽ ነው ግን ጠቃሚ ነው ልብ ይገባል። የኛ ዘመን ንግግር ደግሞ የመብዛቱ በረካው ትንሽ ነው ይላል። ይሄ ጨዋታው የት ጋር ያለው? አላህ እኽላስ ይስጠን። اخلصوا العمل ስንደግፍ ስንቃወም ሌላን ነገር መፈለግ የለም። አንዳንዱ ሌላውን በማውገዝ ለመታወቅ ይጥራል። ጥሮ ሰርቶ ከነ መሻይኾች መድረስ አልቻለም። ስለዚህ ያንን መሻይኽ ጧ እያደረገ እንትና የሚያወግዘው ተብሎ እንዲታወቅ ይፈልጋል። ግልጽ ነው። وليس من الانصاف ان يدفع الفتى يد النقص عنه بانتقاص الافاضل الى አንዳንዱ ትልቆችን ጠቅ ያደርግና የሱን ጉድለት ይሸፍነው። ያው ኩለን እኮ ግልጽ ነው። ኑረዲን ዒሳ የሚባል ገጣሚ አለ። በአቋራጭ መንገስ የሚል አንዲት ግጥሙ ላይ ምን ይላል? አልሆን ያለህ ጊዜ ማደግና መግዘፍ ከትልቆች መሃል አንዱን መርጠህ ዝለፍ። በዒልም ማለስበት በዳዋው አገር ምንድነው ማረገው? ያው ጠቅ ስታረግ ኋላ ምን ትባላለህ? እንትና የሚያወግዘው ትባላለህ። የዘና ይሄ ነው እኽላስ አይደለም። ያው ሀጅሩ ሁጁሙ እኽላስ አይደለም መነሻ። ያማ ቢሆን መጥቶ ዒልመን መወያየት ይቻላል። ከሹህራን ኻሊፍ ተዕረፍ ይሉታል እንግሊዞች። ተቃረንና ግነን ግልጽ ነው። አሁን እኔ ዛሬ ማታ አንድ ወጥቶ አብይ ላይ ረድ ቢሰጥ አይተው ነው ይባላል። ማን ያን አብይ ላይ መልስ የሰጠው? አሁን ከአብይ ጋር እኩል ትከሻ ቆመ። እንደዚህ አይነት ርካሽ ስሜት ሙእሚን የለም። ሙእሚን ለአላህ ይሰራል፣ በቻለው ይደበቃል። አላህ ካወጣው ደግሞ የእውቅናን ሸክም ይችላል። ሸክም ነው እውቅና የሚጣፍጥ ነገር አለ። ሸክም ነው ግን ለአርህማን ኺድማ ከዋለዩ መሐመድ ብን አልሙንከድር ከታቢዒዎች መሃል ታዋቂው ናቸው። ከሳቸው ደረሶች ውስጥ አظن አቡ ሐኒፋ ኢማሙል አዕዘም እንግዲህ በእስልምና ታሪክ እንደሳቸው አይነት ዘኪይ አቅል አላህ አልፈጠረም። ኢማሙል አዕዘም ለዛ ነው አቡ ሐኒፋ ሻፊዒ ምን ይላሉ? ኢማሙ ሻፊዒ ሁሉም መዝሃብ የአቡ ሐኒፋ ደይን አለበት ይላል። እሳቸው ነው ስኩል ኦፍ ቶትን የመሰረቱት መዝሃብን ፎርም ያደረጉት። ሁሉም ከሳቸው ተከትለው በአባቢ ያለ ነው። ይህ ታላቅ ሰው አላህን ፈሪ ነበር። ኢማኔ ግን ሲደክም ይላል መሐመድ ኢብኑ ሙንከዲር እጀፊቱን አየዋለሁ ወደ አኺራ መለሳለሁ ይላል። አንዳንድ የአላህ ባሮች አሉ ስታያቸው ኢማን ያጋቡ ፊታቸውን አይተ አላህ እንድትፈራም ያደርገዋል ሳይናገር። እሳቸው ያወሩትን አንድ ታሪክ እንገራችሁ። እሳቸውን ራሱ ያስገረመታል። አንዴ ይላሉ መዲና ውስጥ ሐዲስ ሰሒህ ታሪክ ነው ነገራችሁ። አظنه في سيرة عام በለ አንዴ መዲና ውስጥ ድርቅ ገባ፣ ዝናብ ጠፋ። ማህበረሰቡ ተሰበሰበና እስቲስቃ ወጣ። አላህ ዝናብ እንዲያወርድ ጸለየ። የመዲና ሰው ባጠቃላይ ታላላቅ መሻይኾች
አላህ ግን ዝናብን ከለከለናል። እንግዲህ በዛ በታቢዒዎች ዘመን ከዛ እኔም እንደ ልማድ ያለ ከረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ይሄ ሁሉ እኮ የእሳቸው የዳዋ ውጤት ነው። ከእርሳቸው መስጂድ ላይ ቁጭ አልኩና አንድ ጥግ ሆኜ አላህን እያስታወስኩ ዒባዳዬን ጀመርኩ አሉ ከኋላ ነው። ከዛም ከሌሊቱ አጋማሽ ላይ አንድ ጥቁር ሰው ገባ። ሽርጥ አድርጓል። ሽርጡ መሬት ላይ ጣልና 2 ረካዓ ሰገደ። እመለከተዋለሁ ከርቀት ምን ጨለማ ነኝ አያየኝ። ከዛም ሰው አለመኖሩን ወደ ቀኝ ወደ ግራ ተመለከተ። መስጂዱ ባዶ ነው ብሎ ሲገምት እጁን ወደ አላህ አነሳ። ምን አለ መሰላችሁ? ኢማም መሐመድ ብን ሙንከድር የዘገበው ያ ረብ አንተ አላህ ሆይ አለ ኢነ አህለል መዲነቲ ኢስተስቀውከ ፈለም ቱስቂህም የመዲና ሰዎች ወጣው በፀሐዩ ዝናብ አጠጣን ቢሉ ከለከልካቸው። አላሁመ ኢኒ ኡቅሲሙ ዐለይክ እምልብሃለሁ ዝናብ አውርድላቸው። መሐመድ ብን ሙንከድር ቁልቱ ብያሉ ሃዛ መጅኑን አሉ ይሄ እብድ ብያሉ። እንዴት አላህ ላይ ይመናል? ያ ሁሉ ዑለማ ወጥቶ ያልተሳካ ከቦታው አልተንቀሳቀሰም። መዲና በዶፍ ስትታጠብ ከዛሚ ሰው ሰብሰብ ባለና አላህን ሰምቸው በማላቅ ቃል ያመሰግነው ገባ። በጣም ተናካው። ማን ነው ይሄ? ከዛም ጠበቀ። ሰው ለሱብሒ ሰላት መጣ። ሱና ሰገደ። አብሮን ፈርድ ቆም። ሶላት ሰግደን እንደጨረስነ ቶሎ ሲወጣ ተከተልኩት። ቤቱን ማየት አለብኝ። ተከትየው ሄድኩና የሚገባባትን ቤት አይ ወደ መስጂድ ተመለስ። ዚክሬን አርጌ አስተምሬ ይሄን ሰው በቀላይ ወደ ቤቱ ከዛ ወደ ቤቱ ስደርስ አንድ ጫማ ሰሪ ጥቁር ሰው ጫማ እየቀጠቀጠ ሳየው ያ ማታ ያየሁት ሰው ልክ ሲያየኝ ያ ኢማም አለኝ። ምን ጫማ ልስራለሁ? ኹፍ ፈልገው ነው? ምን አመጣው? ቢልኩብኝ መጣ ይላለኛ። ከዛኔም አንተ የማታው ጓደኛ አይደለህም እንዲያልኩ ፊቱ ተቀየረ። እዝና ተغير لونه እንዳዩ ታወቀ። ከዛም ቆጣ ብዙም ሳላናግረው ለመስጂድ በበነጋው ይሄን ሰው ማየት አለብኝ ብዬ ወደ ቤቱ መጣ። ስመጣ በሩ ባዶ ነው፣ ቤቱ ክፍት ነው። ከዛም ከጎረቤት ጠየቁ። እንዴ ያ ኢማም አሉኝ። እርሱን ፈልጋችሁ ነው? እሱ እኮ የለም። የት ሄደ? የት እንደሄደ አናውቅም። ዋዙን ጠቅልሎ አላየነውም። ከኔ ጋር ናቸው ዳሮች አፋ ከትውልድ ላይ ፈለግነው ይላሉ። እስከ ሞት ድረስ አይቼው አላውቅም። ይሄ ነበር የሰለፎቹ ትግል። እኛ ጋር አሁን ጠፋ። ያሱ መድረክ ላይ እንዲቁጭ ሲሉ ተጨብጭቦልኛል አይደለም ሰለፎቹ። اللهم هؤلاء عبادك الله የዚህ ሰበሰብካችሁ አንተ ባሮች ነህ። وانت جئت بهم በአንተ ፕሮግራም የመጡ ሚጠቅማቸው ምን እንደሆነ ታውቃለህ። فألهمني ما تنفعهم به ልጠቅማቸው የምትፈልገውን ነገር አሳውቀኝ። አላህ ኢኽላስ ይስጣችሁ። ስራችን ሁሉ የሚመዘን ነው። ሁሉም ቦታ ግቡ። አሳዘነ ከላይ እስከ ታች ኢኽላሱ እየጠፋብን። የኢኽላሱ መጥፋት ስራችን በረካ ነው። ሰው ንግግራችንን ጫማ ለብሶ ሲወጣ ይረሳል። አሳዘኝ ቤት። ሁለተኛ ወስያዬ ኢኽላስ ነው። ራሳችን አስተናንዘን ራሳችን ሰብረን ስራ አላህ ይወፍቀን። አላህ ውስጣችን ያዝናል። ለሱ ብቻ እንሰራ። አላህ ለሱና ለሱ ብቻ